ሀገር እንወዳለን። ሰውየው የውጭ ሀገር ዜጋ ቢሆኑም 10 ዓመታት ኢትዮጵያ ውስጥ አስተምረዋል። ሚስተር ዣክ ይባላሉ። ሻይ እየጠጡ ኢትዮጵያን ጓደኛቸውን እየጠበቁ ነው። ሁለት ጊዜ ፉት እንዳሉት ጓደኛቸው ከቻለ አረንጓዴ ቢጫ ቀይ የተጠለፈበት ቆብ አድርጓል። በለመዱት የኢትዮጵያ ባህል መሰረት ከመቀመጫቸው ተነስተው ተቀበሉት። ወንበር ስቦ እንደተቀመጠ ያጠለቀውን ቆብ ጠረጴዛው ላይ አኖረው። ሚስተር ዣክ የተቀመጠውን በኢትዮጵያ ባንዲራ የተጠለፈ ቆብ አየት አደረጉና እናንተ ኢትዮጵያ ለምንድን ነው በባንዲራችሁ ማጌጥ የምትወዱት? አሉና ኢትዮጵያውያን እንግዳቸውን ጠየቁት። እኛ ኢትዮጵያውያን ሀገራችን እንወዳለን። በሀገራችን ለመጣ ርህራሄ የለንም። ይህ የሀገር ፍቅር በደማችን ውስጥ 4ኛ ሴል ሆኖ ተቀምጧል። ለዚህ ነው አላቸው። ቆይ ግን ሀገራችን እንወዳለን ስትሉ ምን ማለታችሁ ነው? ለመሆኑ ምኑን ነው የምትወዱት? ለእናንተ ሀገር ማለትስ ምን ማለት ነው? ወንዙና ተራራው ነው? ሜዳና ጫካው ነው? ምኑ ነው ሀገር? ኢትዮጵያዊው ትኩር ብሎ እያያቸው ሁለመናው ነው። ሰው፣ እንስሳው፣ ሜዳው፣ ተራራው፣ ጫካው፣ ወንዙ ሁሉም አልና መለሰላቸው። እኔ ግን አይመስለኝም አሉት ሚስተር ዣክ። እንዴት? ተገርሞ ጠየቃቸው። እናንተ ለሀገራችሁ የድመት ፍቅር ይመስለኛል ያላችሁ። የድመት ፍቅር ምን አይነት ነው? እንግዳው ተገርሞ እንደገና ጠየቀ። ቤት ያከራዩኝ ሰውዬ ምን እንዳሉኝ ታውቃለህ? ድመት ልጆቿን የምትበላው ስለምትወዳቸው ነው። ፍቅሯን የምትገልጠው ልጆቿ መብላትና ለዘላለም ወደ ውስጥ በማድረግ ነው አሉኝ። እናማ እናንተም ለሀገራችሁ ያላችሁን ፍቅር የምትገልጡት ሀገራችሁ መብላት ይመስለኛል። ያን ያህል እንደርሳለን ብለው ነው? አንገቱን ወዘወዘ እንግዳው። ኧረ እንደውም ሳይበስ አይቀርም። አሁን ለምሳሌ እናንተ ኢትዮጵያን በቅኝ ግዢዎች ባለመገዛታችሁ ስትኩሩበት አያለው። ልክ ነው። ለጀግኖች አባቶቻችሁ ምስጋና ይግባቸውና ለዚህ የታሪክ እድል አብቅቷችኋል። የ3 ዘመን ነፃነት ታሪክ አለን እያላችሁ በእኛ በአፍሪካ ላይ ትኮሩብናላችሁ እንጂ በ3 ዘመን ምን ሊሰራበት እንደሚችል አላሳያችሁንም። ነፃነት እንዴት ማግኘት እንደሚቻል አሳያችሁን እንጂ በነፃነት እንዴት መጠቀም እንደሚቻል አርአያ ልትሆኑ አልቻላችሁም። እርስ በርሳችሁ ስትዋጉ አንዳችሁ የሰራችሁት ሌላችሁ ስታጠፉ 100 ዓመት የለፋችሁበትን በአንድ ቀን ደምሳችሁ እንደገና ስትጀምሩ ኖራችሁት። እስቲ ተመልከቱ። የ3 ዘመን ታሪክ አለን ነው እኮ የምትሉት። ታዲያ 3 ዘመን ተጉዛችሁ እዚህ ብቻ ነው መድረስ የቻላችሁት? አቆጣጠራችሁ ግን በምንድን ነው? 1 ዓመትስ በእናንተ ዘንድ ስንት ቀን ነው? ለመሆኑ ሀገራችሁን ስለምትወዱን እርስ በርስ ትዋጉ የኖራችሁት? ሀገራችሁን ስለምትወዱን የቀደመውን እያፈረሳችሁ እንደ አዲስ የምትጀምሩት? ወንዙን ሰው ሲነካባችሁ ዘራፍ ብላችሁ ትነሳላችሁ። እናንተ ግን ወንዙን አትጠቀሙበትም። መሬቱን ሰው ሊቆርስ ሲመጣ አራስ ነብር ሆናችሁ ትነሳላችሁ። እናንተ ግን መሬቱን አታለሙትም። ቅርሳችሁን ሰው ሊዘርፍ ሲመጣ የቻለ ይዘምታል፣ ያልቻለ ያቀራራል። እናንተም ግን ቅርሱን አትጠብቁትም። አሁን ይሄ ምቀኝነት ነው ወይስ ሀገር መውደድ ነው? ኢትዮጵያዊ እንግዳ ያልጠበቁ ነገር ስለመጣበት ትክስ እንደማለት አለና በእርግጥ ችግሮች ሊኖሩ ይችላሉ። አንዳንድ ዋልጌዎች የሚሰሩት ስራ ግን መላውን ህዝብ መወከል የለበትም አላቸው። ልክ ነህ አሉ ሚስተር ዣክ። ልክ ነህ። ጥቂቶች ሁሉንም አይወክሉም። የማየው ነገር ግን ይህን አባባልን እንዳልቀበል ያስገድደኛል። ተመልከት፣ ቅቤ ውስጥ ሙዝ እየጨመረ የሚሸጠው እኮ የራሳችሁ ሰው ነው። ለውጭ ሀገር አይደለም እኮ የሚሸጠው፣ ለገዛ ጎረቤቱ ነው። ሂድ እስኪ በየሱቁ ስንት ጊዜ ያለፈበት የታሸገ ምግብ ይሸጣል እኮ። ገዢው የሌላ ሀገር ሰው አይደለም፣ የራሳችሁ ወገን ነው። ያደረ ኬክ፣ ያደረ ምግብ፣ የተበላሸ ስጋ የምትሸጡት እኮ ለጠላት ሀገር አይደለም፣ ለራሳችሁ ሰው ነው። አሁን እነዚህን ሰዎች ሀገራችን እንወዳለን ብለው ግስላ ሲሆኑ ባይገርመኛል። ወገናቸውን እየገደሉ ምኑን የሚወዱ ስላለው 10 ብር የገዛችሁትን ዕቃ አንዳች እሴት ሳትጨምሩበት በገዛ ወገናችሁ ላይ 100 ብር አትርፋችሁ ያለ ርህራሄ እየሸጣችሁ ሀገራችሁን ትወዳላችሁ ማለት ነው። መሬቱን ብቻ ነው እንደ ሀገር የሚሉት። በአንድ መንደር ውስጥ የሚገኝ መሽታ ቤት መንደርተኛውን እያጠበጠ ስላስቸገረ የቀበሌ ጥበቆች መጡና ድምጽ ቀንሱ አሏቸው።
እነርሱም እሺ ያሉና የሚገርም ዘፈን ከፈቱ አሉ። ምን የሚል? እኛም አንተኛ ሰውም አናስተኛ የሚል። ሆሆይ ይህችን ሀገር አገላብጠው እኮ ነው የሚያውቋት አለ እንግዳው ተደንቆ። ሂድና ሰራተኛውን ያው ሌላ ትርፍ ሀገር ያለው በቅኝ ልጆች ተገዶ የሚሰራ ነው እኮ ይመስለው። አንዳንዱ ዘግይቶ ይገባል፣ አንዲት ነገር ሳይሰራ ለሻይ ይወጣል። እጁን ወደ ኋላ አጣምሮ እየተዝናና ቢሮ ይመለሳል። አንዲት ነገር ሳይሰራ ለምሳ ይወጣል። አንድ ነገር ከጠየቀው ነገ ነገ ነው የሚለው። ነገ መቼ እንደሆነ አይታወቅም። ግንባቶቻችሁ ለጠላት ሀገር የሚሰሩ እንጂ እንወዳታለን ለምትሏት ሀገር የሚሰሩ አይመስሉም። የሚጀመሩበት እንጂ ግንባታው የሚያልቅበትን ቀን ማንም አያውቀውም። ተሰርቶ ሳይመረቅ ይፈርሳል። ከሚሰራበት ገንዘብ የሚበላው ይበልጣል። ሰራተኛው ምድጃ ከቦ ተረት ያወራል። አካፋ ተደግፎም ስራ ላይ ተረት ያወራል። ለመሆኑ እነዚያ ሁሉ ግንባታ ሰሪዎች፣ አሰሪዎች፣ ተቆጣጣሪዎች አሁን አንተ እንደምትለኝ ሀገራቸውን ይወዳሉ ማለት ነው? የትኛዋን ሀገር ነው የሚወዱት? ወይስ እኛ ማናውቃት ሌላ ኢትዮጵያ የምትባል ሀገር አለቻቸው? ቻይኖች ያሉትን ሰምተሃል? ምን አሉ? መንገድ ሲሰሩ እነርሱ ቀን ቀን የሰሩትን እና የሰበሰቡትን አካባቢ ሰው ሌሊት አፍርሶና አግዞ እየወሰደ አስቸገራቸው። በኋላ እንደኔው አገራቸውን ትወዳላችሁ ሲባል ሰምቶ ስለነበር ቆይ እነዚህ ኢትዮጵያውያን ሌላ ሀገር አላቸው እንዴ? ከሀገራቸው ሰርቀው የት ነው የሚወስዱት አሉ ይባላል። አሁን እኮ ትውልድ ጉዳዩን እያስተዋለ እየተለወጠ ነው። ምናልባት ቀድሞ እንዲያለ ነገር ሊኖር ይችላል አለ ኢትዮጵያዊ እንግዳ። የለም እንዲያውም ብሷል። አዲስ ትውልድ የምትለው እኮ የሚገኘው እኔ በማስተምርበት ኮሌጅ ነው። አየሁት እኮ ቤተ መጻሕፍት ገብቶ በድሃ ሀገር በጀት የታተመ መጽሐፍ የሚሰርቅ የሚቀዳድድ እላዩ ላይ ትርኪ ምርኪ ነገር የሚጽፍ ይህ ነው ሀገር ወዳዱ ትውልድ። ከእርሱ ቀጥሎ እዚህ ትምህርት ቤት የሚማረው የራሱ ወንድምና እህት መሆኑን እንኳን የሚረሳው ነው ሀገር ወዳዱ። ከእውቀት ክርክር ይልቅ በጓደኝነት ተቧድኖ መደባደብ የሚቀናው ነው ሀገር ወዳዱ ትውልድ። ነገሩ ምን ያድርግ? የሚያስተምሩትም ቢሆን እኮ የሀገራቸውን ሰው የሚያስተምሩ እንወዳታለን ለሚሏት ሀገር ትውልድ ሊያፈሩ የሚያስተምሩ አይመስሉም። የዛሬ 20 ዓመት ባዘጋጁት ማስታወሻ እያስተማሩት ከቤተ መጻሕፍት አውጥተው ቢሮአቸው የደበቁትን መጽሐፍ ማጣቀሻ እየሰጡ ጥናት እያዘዙ ምን ያድርግ? በገጠሩ ሴት ልጅ በልጅነቷ ተጫውታ ሳትጨርስ ትዳርና በልጅነቷ ትወልዳለች። እርሷም ልጅ የወለደችውም ልጅ ይሆንባትና አብረው እየተጫወቱ ያድጋሉ። አሁንም ኮሌጃቸው እንደዛ አደረጋችሁት እኮ። አሁን በየሕክምናው ቦታ የሚሰራው የድሮ ትውልድ ልትለኝ ነው? ለመሆኑ እርሱ ሀገር ወዳድ ነው? ጊዜ ባለፈበት መድኃኒት ወገኑን የሚያክመው? በመንግስት በጀት የተገዛ መድኃኒት አውጥቶ የሚሸጠው? ገንዘብ ለመሰብሰብ ብቻ የሌለ ምርመራ እያዘዘ ድሃው ተማሮ ከሕክምና ይልቅ ወደ ዳማካሴ እንዲጓዝ ያደረገው ሀገሩን ስለሚወድ ነው? እስቲ መኪና ምርመራ እንዴት እንደሚደረግ ተመልከት። መኪናው ሳይታይ በስልክ እኮ ነው የሚመረመረው። ለመሆኑ መርማሪ ሰውዬ ይህ መኪና እርሱን፣ ቤተሰቦቹን፣ ዘመዶችን እንደማይገጭ እርግጠኛ ነው? ሀገሩን ስለሚወድ ነው ህዝብ እንዲያልቅ ፈቅዶ የተበላሸ መኪና ጤነኛ ነው ብሎ የሚፈርመው? በአንድ ወቅት አዲስ አበባ መንገዶቿን ሰየመች ተብሎ በየቦታው ተለጠፈ። 3 ወር አልሞላም ሲወድቅ ሲጠፋ ማን ዘረፈው? ሀገር ወዳዱ። ተወካዮችስ ቢሆኑ ለምን ዞር ብለው አላዩትም? ሀገር ወዳድ ስለሆኑ። እኔ ሀገር የመውደድን ጉዳይ አሁን እርስ ባስቡበት መንገድ አስቤ አላውቅም። ብቻ እኛ ሀገር የሀገራችን ጉዳይ ሲነሳ ደመቆጦች፣ አትንኩባዮችና ኮስታሮች መሆናችን እናውቃለሁ አለ ኢትዮጵያዊ እንግዳ። ልክ ነህ። ይሄንንማ ዓለም በሙሉ ይመሰክርላችኋል እኮ። ይቺ ሀገር እኮ ዝም ብላ እንዲሁ ነፃነት አልኖረችም። አንዳች ልዩ ነገርም አላችሁ እኮ። ሀገራችሁን ባይወዱ ኖሮ አባቶቻችሁ ደማቸውን ባልገበሩ ነበር። አጥንታቸውን ከስክሰው ድንበር ባላጠሩ ነበር። ዘመናዊ መሳሪያ የታጠቁትን በባህላዊ መሳሪያ ባላሸነፉ ነበር። ግን ሀገር መውደድ ይሄ ብቻ ነው ወይ? ሌላ ይንካን፣ እኛ ግን እንደፈለግን እንጨረስ። ሌላ ይዝረፈን፣ እኛ ግን እንዘራረፍ። ሌላ ይጨቆነን፣ እኛ ግን እንጨቋቀን። ቅኝ ገዥ መጥቶ ቀንበር የሆነ ህግ ያወጣብን፣ እኛ ግን እርስ በርሳችን ቀንበር እንጫጫን። ጠላት ወሮ መብታችንን አይንካ፣
እኛ ግን መብታችን እርስ በርስ እንገፋፋ ነው የምትሉት? ይሄ እኮ ነው ያልገባኝ ነገር። ሀገር ማለት እኮ መልክዓ ምድሩ ብቻ አይደለም። ይሄ ባለ ጉዳይ ሆኖ ቢሮ የመጣው ታሞ ሊታከም አንተ ጋር የመጣው ሊማር አንተ ጋር የመጣው ሊገዛ ሱቁ የቆመው በሙያህ እያገለገልከው ያለኸው በመኪና ላይ የተሳፈርከው እርሱ እኮ ነው ሀገር አሉ ሚስተር ዣክ። እንደ ሚስተር ዣክ በ10ኛ ዓመት ሀገራችን መሮት መሰለኝ። እርሶም እንደኛ ደመቁጥ ሊሆኑ ማለት ነው? ባለፈው ታሞ ተኝተው ያለ ኢትዮጵያዊ ደም ነበር እንዴ ተደረገለው? አለ ኢትዮጵያዊው ነገሩን ወደ ቀልድ ወስዶ ሐሳብ ለማስቀየር። አየህ ይህች ሀገር ይበልጥ ስታውቃት ይበልጥ የምታሳዝን፣ ይበልጥ የምታስቆጭ፣ ይበልጥ የምታንገበግብ ናት። ቆይ ግን ይህንን ሁሉ የምታደርጉት ሀገራችሁን ስለምትወዱ ከሆነ ሀገራችሁን ባትወዱ ኖሮ እስከዚህ የከፋ ምን ታደርጉ ነበር? አንድ እዚህ ሀገር የሰማሁት ቀልድ ነገር አለ። አንድ ባል ሚስቱን ይደበድባታል። እርሷን ቤቷን ትታጥወጣለች። በኋላ ሽማግሌ ገብቶ ታረቁ ይላቸዋል። ባልም እኔ እኮ ስለምወዳት ነው የመተዋት የፍቅር ነው ይላል። ሚስቱትም ስትወደኝ ከሆነ እንደምትመታኝ ስትጠላኝ ምን ልታደርግ ነው አለችው አሉ። አሁንም እናንተም አገራችሁ ላይ ራሳችሁን ይህንን ሁሉ ግፍ የምትፈጽሙት ሀገር ወዳድ ስለሆናችሁ ከሆነ ብትጠሏት ኖሮ ምን ልታደርጉ ነበር?